ቆይ ዛሬ በጣም ፈልጋችኋለሁ በደንብ ሼር ይደረግ። መሐመድ ብልጣባ መጥባጡ አልበቃ ብሎ መጻፋቸው ላይ ጻፉት። ቢስሚላሂር ረህማኒር ረሂም እንደዚህ የሙስሊሞችን ልብ እንዳደማህ አላህ ያድማህ። አላህ ረበል ዓለሚን እንደው ረብስሚላሂ አንተን ለማግኘት ሁሉ ጊዜ እመኝ ነበር። የበሻሻው አብይ አህመድና የሹራው ነብይ እዩ ጩፋ በተራጫጫታ አይጠፉም ሲል እዩ ጩፋ ተናገረ። ፖሊስ አገልጋዮችን ከማጀብ እንዲታቀብ አሳሰበ። አብይ እዩ ጩፋ ምላሽ ሰጥቷል። ማርሽ ባንድ ብቻ ሳይሆን ገና መድፍ እንተኩሳለን ሲል ሰላም የተዋዶ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ሰላም ከእናንተ ጋር ይሁን እያልኩ ዛሬም በሰንበት አዳዲስና ወቅታዊ መረጃዎችን ይዘን መጥተናል። እስከ መጨረሻው ተከታትላችሁ ያላችሁን ሐሳብና አስተያየት በኮሜንት ቦክስ አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንቀጥል። ቆይ ዛሬ በጣም ፈልጋችኋለሁ በደንብ ሼር ይደረግ። መሐመድ ብልጣባ መጥባጡ አልበቃ ብሎ መጻፋቸው ላይ ጻፉት። እፎይ ሆይ አንስቶ ማንበብ ለመላው ህዝበ ክርስቲያንና ሙስሊሞቹ ራሳቸው አያውቁትም። የጉዳቸውን ሲያወጣ እፎይን ለምን አነበብክ ማለት ነው የሚቀለው ወይስ መሐመድ ለምን ጠባ ብሎ መጠይቅ ነው የሚቀለው? ጋይስ እዩ ጩፋ አቀባበል ወይም እጀባ ትርጉም አልባ የሆነና ከመጽሐፍ ቅዱስ ውጪ የሆነ በጦር መሳሪያ መታጀብ ትርጉሙ ሌላ ሲሆን እንዲህ የሚደረገው ፍርሃት ሲኖርና አገልጋዩ ከህዝብ የተበደረው ገንዘብ ሲኖር ችግር የሚፈጥርብኝ አካልም ይኖራል ብሎ ሲፈራ እንጂ የሚታጀበው ወንጌል ለመስበክ እጀባ አያስፈልግም ሲል እዩ ጩፋ በሐዋሳ ከተማ የተደረገለት አቀባበል ተገቢ እንዳልሆነ በመግለጽ የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል አስታውቆም ፖሊስ አገልጋዮች ከማጀብ እንዲታቀብ ጥሪውን አቅርቧል። ኮንፈረንስ አስመልክቶ በጦር መሳሪያ አንድን አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ከአስተምሮ ውጪ መሆኑን የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል እወቁልኝ ሲል አስታውቋል። የካውንስሉ ጽህፈት ቤት ኃላፊ የሆኑት ፓስተር ጌትነት ለማ በሰጡት መግለጫ የመንግስት አካላት ለአንድ አገልጋይ ፖሊስ አሰልፈው መሳሪያ አሳድቀው አጀብ ፈጥረው ግርግር በማድረግ የሆነ አካል ወደ ከተማው የገባ የሚያስመስሉት ነገር ተገቢ እንዳልሆነ ተናግሯል። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ አሳሰበ። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ አስጠንቅቋል። ካውንስሉ በትናንትናው ዕለት የተለያዩ ጉዳዮችን አስመልክቶ በሰጠው መግለጫ ኮንፈረንስን አስመልክቶ በጦር መሳሪያ አንድን አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ከአስተምሮቱም ውጭ ሲል ገልጾታል። የካውንስሉ ጽህፈት ቤት ኃላፊ የሆኑት ፓስተር ጌትነት ለማ በሰጡት መግለጫ የመንግስት አካላት ለአንድ አገልጋይ ፖሊስ አሰልፈው መሳሪያ አስታጥቀው አጀብ ፈጥረው ግርግር በማድረግ የሆነ አካል ወደ ከተማው የገባ የሚያስመስለው ልምምድ ተገቢ እንዳልሆነም ተናግረዋል። እንደዚህ አጀብ ስላደረጋችሁ ለወንጌል አማኞች ክብር አይደለም። ብዙ አማኞች የመቃብር ስፍራ የላቸውም፣ የማምለኪያ ስፍራ የላቸውም። እሱን አድርጉልን ያሉት የካውንስሉ ጸሐፊ ጦሩ የመንግስት ነው፣ ሰራዊቱ የመንግስት ነው፣ አጀባ አያስፈልግም ያሉ ሲሆን እንደዚህ በሚያደርጉ አገልጋዮች ላይ እርምጃ እንደሚወስድም ካውንስሉ አስጠንቅቋል። አጀባው ትርጉም አልባ ነው፣ ከመጽሐፍ ቅዱስ አስተምሮት ውጪ ነው ያሉት ፓስተር ጌትነት በጦር መሳሪያ መታጀብ ትርጉሙ ሌላ ነው፣ ፍርሃት ሲኖር ነው መታጀብ የሚመጣው ብለዋል። አክለውም አገልጋዩ በፖሊስ የሚታጀቡበት ሌላ ምክንያት እንጂ ወንጌል ለመስበክ አጀባ አያስፈልግም ሲሉ አስረድተዋል። ኢትዮጵያ ውስጥ የተጠላችው ሃይማኖት ብዙ ክርስቶሳውያን ሃይማኖቶች አሉ፣ አሕዛብም አሉ፣ ቆላፍ ሕዝብ አለ፣ ክርስቶስን የማያመልኩ የማያምኑት አሉ። ሁሉ የሚጽፉት ጽሑፍ፣ የሚናገሩት ንግግር፣ የሚያደርጉት ዘመቻ ኦርቶዶክስን ለማበሳጨት ነው። ሁሉ ድንጋይ የሚወረወረው ኦርቶዶክስ ተዋሕዶ ላይ ነው። በስሙ የተጠላ ነው እኛ ነን። ትክክለኛ ሃይማኖቶች እኛ ነን። ክብርና ምስጋና ለአምላካችን ይሁን። ይሄ ነው ክብራችን እኛ እግዚአብሔር የሰጠን ጸጋ። የመገፋት ምልክት በሃይማኖት ሙሉ የመሆን ምልክቱ በምድር ላይ መገፋት ነው። የክርስቶስ ከሆናችሁ ብለዋል አንድ የኮፕቲክ ቤተክርስቲያን አባት ለመጀመሪያ ጊዜ በአሜሪካ ምድር ሲያስተምሩ ነው ይባላል። የክርስቶስ መሆን ከፈለጋችሁ አሉ ነጮችም ጥቁሮችም ባሉበት ኒገር ሁኑ አሉ ይባላል። ያን ጊዜ ኒገር ወይንም ጥቁሮች የተናቁ የተተቹ የተስፋባቸው ነበሩ። የክርስቶስ መሆን ማለት እንደ ጥቁር መሆን ማለት ነው። መገፋት፣ ምራቅ የተተፋባቸው የተናቁ የተዋረዱ ናቸው። እኛ የክርስቶስ ነን።
ስለዚህ የምትገፋ የተናቀች ነገር ግን የማትሸነፍ ተዋህዶ ውስጥ ነው ያለን። ጠላቶቻችን ዙሪያችንን ከበዋል። እግዚአብሔር የእሳት አጥሮ ነው ባይጠብቀን እኛ መች ራሳችንን ጠበቅን? ሁሉ ነገር እኛ ላይ ነው የሚወረወረው ሃይማኖታችን ትክክል ስለሆነ። ወደ እኛ የሚወረወረው ድንጋይ ላይ በዝምታችን ጊዜ ሕግ የሚያስከብሩት አካላት ዞር ብለው ያዩ። መልስ ለመመለስ ወንድሞቻችን ገና ብድግ ሲሉ ወይንም 2 ምዕራፍ ይዘን ብድግ ስንል መግለጫ እኛ ላይ ይሽጎደጎዳል። ኦርቶዶክስ እየተሰደብሽ ኑሪ መልስ አትስጪ የተባለች ነው የሚመስለው። በምንኖርበት ዘመን ርስቷ ይነጠቃል፣ አደባባይ ይቀማል፣ መጻሕፍቷ ይቆነጻጸላሉ። ገድልና መጻሕፍቶቿ እየተገለጡ በየአደባባይ ይሳለቁባቸዋል። በዚህ ሁሉ መካከል እውር ታበራለች፣ ለምጻም ታነጻለች፣ መንገድ ታሳያለች። የሰማይ ቀስተ ደመና ጉልላቷ ላይ ያለ ማን ይመስገን? ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። እግዚአብሔር ከኛ ጋር ባይሆን ኖሮ አለ መዝሙረኛው ዳዊት፣ ጠላቶቻችን ሕያዋን ሳለን በዋጡን ነበር። አያችሁ፣ ጠላት በጣም እኛ ላይ አለ። ማንም ሌላ ጠላት ያለበት ሃይማኖት የለም እኮ። ኮሽ ሳይል በዓላትን የምናከብረው እኛ ነን አይደል? ማንንም ሳንናገር አክብረን የምንገባው እኛ ነን። እየተሰደብን አደባባዮቻችን ተነጥቀው በየጎዳናው እየሰደቡን ሲያልፉ በወታደር የሚታጀቡት ሌሎች ናቸው። እኛ የእንጀራ ልጅ ነን። ኢትዮጵያ ውስጥ በአሁኑ ሰዓት ኦርቶዶክስ የእንጀራ ልጅ ነች። ይህ ግልጽ እኮ ነው፣ የሚታይ ነገር። ተገፍታ የምትኖር ሃይማኖት፣ ርስቷ የሚነጠቅ ሃይማኖት፣ ካህናቶቿ በአደባባይ በጥፊ የሚመጡባት፣ በድንጋይ እየተቀጠቀጡ የሚገደሉባት፣ 2 መስመር መግለጫ የማይወጣ ለምን እንዲሆንኩ ስትል ደግሞ በእሷ ላይ መግለጫ የሚሽጎደጎዱባት፣ ማስጠንቀቂያ የሚበዛባት፣ አገልጋዮቿ እየታፈኑ እየተያዙ መከራ የሚቀበሉባት ናት። አደባባይ ላይ የሚታይ ግልጽ ነው። በዚህ ሁሉ መካከል ግን ክርስቶስ ይመጣል። ምርቱን ከገለባ ሊለይ እነሆ በቶሎ እመጣለሁ ይላል። በዚች መንገላታት በበዛባት ሃይማኖት ውስጥ ሀገራችን ሰማይ ነው ብለው የጸኑት ያሸንፋሉ። ክብርና ምስጋና ለአምላካችን ለእግዚአብሔር። እሺ ቤተሰብ፣ ለዛሬ ያዘጋጀው ፕሮግራም ይህን ይመስል ነበር። እንደወደዳችሁት ተስፋ አድርጋለሁ። ከወደዳችሁት ላይክ ማድረጋችሁ እንዳይረሳ። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ለተሰንበት። መከራው ክርስትናዬን አጣፈጠው፣ ስደቱ ማኅተቤን አጠበቀው።